ከሆነ ኢየሱስና እግዚአብሔር ወይም ኢየሱስና አብ በአካል ይለያያሉ፣ በመለኮት ግን አንድ ናቸው። ማለትም አብን እግዚአብሔር ስትል አብን እግዚአብሔር ስትል ኢየሱስን እግዚአብሔር ስትል ሁለቱ የተለያዩ አይነት እግዚአብሔርነት ወይም መለኮትነት ኑሯቸው አይደለም። አብን እግዚአብሔር የምንለው መለኮት ስላለው ነው። ወልድንም እግዚአብሔር የምንለው መለኮት ስላለው ነው። ሁለቱ ግን የተለያዩ መለኮቶች የላቸውም። እግዚአብሔርነት ላይ አንድነት ነው ያለው። የአብ መለኮት ራሱ የወልድን መለኮት ነው። ስለዚህ አብን አምላክ ስለው በአብ ያለውን መለኮት እያሰብኩ ነው። ወልድን አምላክ ስልም ራሱ በአብ ያለው መለኮት የራሱ የወልድን መለኮት ስለሆነ ራሱን መለኮት እያሰብኩኝ ስለሆነ እግዚአብሔር የምለው አምላክነት ላይ እግዚአብሔርነት ላይ ምንም ልዩነት የለም። ታዲያ ልዩነቱ ምን ላይ ነው ከተባለ አካል ላይ ነው። አካል ላይ ወልድ የአብ ልጅ ስለሆነ በቃ ልጅ ነው እንጂ አባት አይደለም። አባትም አባት እንጂ ልጅ አይደለም፣ በሁለቱም መካከል ማለት ነው። ስለዛ የአካል ልዩነት አለ። አንዱ አንዱን ሲልክም አይተናል። የአካል ልዩነት ባይኖር ኖሮ አብ ወልድን ላከውም ባልተባለ ነበረ። ስለዛ የአካል ልዩነት አለ። የመለኮት የእግዚአብሔርነት የአምላክነት ግን ልዩነት የለም። ስለዚህ አሁን ቅድም እንዳነሳ ነው አውግስትንም እንደተናገረው በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔ እና አብ አንድ ነን በማለቱ እኔ እና አብ ካለ ጌታችን ኢየሱስ ሁለት እንደሆኑ ያሳያል። ማለት የአካላት ሊስት ብዝሃነትን ያሳያል። እኔ እና አብ ይልና ቀጠል አድርጎ ደግሞ ነን ይላል። አንድ ካለ በኋላ ነን ይላል። ስለዛ ብዝሃነት አለ፣ ሁለት አካላት አሉ። ግን እነዚህ ሁለት አካላት ግን አንድ ተብሎ ደግሞ ተጠሩ። አንድ ነን ያሉ አንድ በምን ከተባለ አምላክነት ላይ አንድ ናቸው እና አንድ ብለዋል። ስለዚህ አውግስትን ምን አለ? ሁለትነት የለም፣ ልዩነት የለም በመካከላቸው ምንም አይነት የአካል ልዩነት የለም የሚሉትን ሴባሪሳውያንን እኔ እና አብ በማለቱ መታቸው። አንድ በማለቱ ደግሞ አሪዮስን አብና ወልድ አንድ አይደሉም የሚለውን አሪዮስን ደግሞ መታው ብሎ ይናገራል አውግስትን። እና ሰው አንድነት አላቸው፣ ልዩነት አላቸው። ልዩነት የአካል አንድነት የአምላክነት እንደዛ ነው ሰው። ስለዚህ ዞሮ አሁን የመጀመሪያ ያነሳሁልህ ጥያቄ መልሱ እግዚአብሔር አብ ኢየሱስ ክርስቶስ አባቱ ነው። በዚህ ነው የምንይዘው መልሱን። አዎ እግዚአብሔር አብ ለኢየሱስ ክርስቶስ አባቱ ነው። ትክክል። በቃ አባትነት ነው አምላኩ ተብሎ ሲነገር ግን ከተዋህዶ ስጋ አንጻር የተነገረ ነው። ስጋን ተዋህዷል እና ያ ስጋ ደግሞ የኔና ያንተ የተፈጠረ ስጋ ስለሆነ አምላኬ ብሎ ተናገረ። ወይም አምላኩ እያለ መጽሐፍ ቅዱስ ይናገራል። የክርስቶስ ኢየሱስ አምላክና አባት እያለ ይናገራል። ለምን እንደዚህ እንዳንተ ያለ ስጋ ደግሞ የራሱ አድርጓል እና ያ ስጋ ደግሞ ከሌላ ቦታ የመጣ ነው አይደለም። ከመቤታችን ፍጡር ከሆነችው ከንጽሕት ድንግል ስጋ ነሳ። ስለዛ ነስቷል እና ከዛ ስጋ አንጻር ደግሞ አምላክ ይላል። እንደዛ። ስለዚህ አብ አባቱ ነው ለኢየሱስ። አዎ ትክክል፣ አባቱ ነው። የወንጌል የመጨረሻው ጥጉም እሱ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁን በስሙ ሕይወት ይሆንላችሁ ዘንድ ስለዚህ ተጽፏል ይላል። የወንጌል የመጽሐፍ ዮሐንስ ወንጌል በጣም ትልቅ ወንጌል ነው። ያ ወንጌል የመጽሐፉ ምክንያት ራሱ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ አምነን በስሙም ደግሞ ሕይወት ይሆንልን ዘንድ እንደሆነ ይናገራል። የማርቆስ ወንጌልም ወንጌሉን ሲጀምር የኢየሱስ ክርስቶስ የወንጌል መጽሐፍ ብሎ ነው ራሱ የሚጀምረው እና የወንጌላት የመጽሐፋቸው ምክንያትም ነው የክርስቶስ ኢየሱስ የእግዚአብሔር ልጅነቱ ማለት ነው። እና እንደዛ ነው። ሁለተኛ ጥያቄ የመጨረሻ። እሺ ባጭሩ ለመመለስ እሞክራለሁ። እኔም ያው ብዙ ሰዓት ስለወሰድክ። እሺ የእግዚአብሔር ኃያልነቱን ንገረኝ። ምን ያህል ጥብቅ፣ ምን ያህል አቅም አለው እግዚአብሔር? አሁን እንደኛ ሃይማኖት አላህ ሸዲዱል ኢቃብ ነው። በቃ በምህረቱም ጥግ ነው፣ በመቅጣቱም ጥግ ነው። ከባድ ነው እና ማለት ኃያልነቱን ጥብቅነቱን እስቲ አብራራልኝ። ከምህረቱ አንጻር ነው ወይስ ከችሎታ አንጻር ነው? ከጥንካሬው አንጻር ማለት አሁን መሰለህ አሁን አይዘህ ከሆነ አሁን እኛ ሃይማኖት ላይ እያንዳንዱ ነገር ጥብቅ ነው። ሰውየው አሁን ክርስቲያኑ ነው አልሐምዱሊላህ ወላሂ ብሎ መማል ቀላል ነው፣ ይምላሉ። አሁን የኔ ጓደኞች ምናምን ቀላል ነው፣ እነሱም ከክርስትና ያወጣቸው። ለእኛ እኔ አሁን አንተን ስጠይቅህ የሆነ በስህተት ለራሱ አሁን እግዚአብሔር ብዬ ብምል ከእስልምና እወጣለሁ በቀጥታ ማለት ነው። እና እንዴት ነው ከዚህ ምን ያህል ጥብቅ ነው በእምነታችሁ ደረጃ? ኦኬ ስለዚህ አሁን ስለ እምነታችን ጥብቅነት ነው። አሁን በእርግጥ አሁን ይህም ርዕሳችን አይደለም፣ ስለጠየቅ ብቻ ትንሽ እንትን ልበል። እግዚአብሔር አሁን ከኃይል ከምናምን አንጻር ከጠየቅን እግዚአብሔር ምን ያህል ኃያል ነው አናውቅም።
አናውቅም። በባህሪው እግዚአብሔርን የሚያውቅ የለም። በባህሪው የምንጠይቅ ከሆነ ከኛ ውጪ ነው። ጭራሽ ማንም ሰው እግዚአብሔር የዚህን ያህል ነው ብሎ በቃ በባህሪው እንደዚህ ነው ብሎ መናገር አይችልም። ስለዚህ የምንናገረው ካየነው አንጻር እግዚአብሔር ካሳየን ትንሽ ጭምጭምታ አንጻር ነው። በቃ ሰማይን ምድርን የፈጠረ ይህን ሁሉ የሚያስኖር የሚያስቀጥል ኧረ እርሱ ኃያል አምላክ ምን ሌለ የምንለው ከምን የተነሳ ነው? እግዚአብሔር ለእኛ ከገለጠልን አንጻር ነው። እግዚአብሔር ለእኛ የገለጠውን ይዘን እንደዛ እንሏለን። በባህሪው ግን ከዛም በላይ ነው። እግዚአብሔር ፍቅር ነው። ወይም ለምሳሌ እግዚአብሔር መሀሪ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር የዋህ ነው፣ እግዚአብሔር ደግ ነው እንላለን አይደለ? ግን ከዛም በላይ እኮ ነው በባህሪው። ሁሉን ቻይ ነው እንደሌለ ከሁሉን ቻይነትም በላይ ነው የእግዚአብሔር። ከኛ ከአንደበታችን ከቃላችን ሁሉ ማለት የራቀ ነው። የሆነ እግዚአብሔርን በቃላችን ልንመዘን የምንችል አይደለንም እና ከዛም በላይ ነው በባህሪው። ማንም ሰው እግዚአብሔርን ኮምፕሬንድ ሊያደርግ አይችልም፣ የእግዚአብሔርን ምንነቱን ማለት ነው። እሺ የእምነታችን ጉዳይ ላይ ምን ያህል ጥብቅ ነው? እምነታችን ጥብቅ ነው። ሰዎች ያለ አግባብ የሆነ ነገርን ቢያደርጉ እንግዲህ የእነሱ ችግር ይሁንና በእግዚአብሔር ዘንድ ኦፍኮርስ ይቀጣሉ። በጌታችን ፊት በሚቆሙበት ሰዓት እነርሱ የሚሸማቀቁ ይሆናሉ። ምን ያህል ጥብቅ ነው የሚለውን እንግዲህ ለማወቅ ለመረዳት ለምሳሌ መሐመድ ነቢይ ነው ቢል አንድ ሰው ይሄ አደገኛ ምንፍቅና ነው የሚሆንበት። አሁን በእኛ ማለት ነው በክርስቶስ ፊት ያ ሰው ይዋረዳል። አይደለም እንደዛ ቢልና እንደዛ ማለቱ ይቅርና በክርስቶስ ኢየሱስ ቢያፍር በጌታችን በክርስቶስ ኢየሱስ ቢያፍር እንዲህ ይላል ጌታችን ኢየሱስ በሰዎች ፊት በጌታ ኢየሱስ የምታፍሩ ሰዎች ካላችሁ፣ የምናፍር ሰዎች ካለን ጌታ ኢየሱስ እንደዚህ ይላል። ማርቆስ ወንጌል ምዕራፍ 8 ላይ ዛሬ ምዕራፍ 8 ነበረ ያነበብነው። እዛ ቴሌግራም ላይ እናነባለን፣ ባይብል መጽሐፍ ቅዱስ እናነባለን። እና እሺ ማርቆስ ወንጌል ምዕራፍ 8 እንዲህ ይላል ቁጥር 38 ላይ በዚህም በዘማዊና በኃጢአተኛ ትውልድ መካከል አለ። ጋይስ በዘማዊና በኃጢአተኛ ትውልድ መካከል፣ ትውልዱ ዘማዊ ሊሆን ይችላል፣ ኃጢአተኛ ሊሆን ይችላል። ዓለሙም ሁሉ በክፉ እንደተያዘ እናውቃለን ይላል ጳውሎስ። ሰው በክፉ በተያዘ ዓለም ውስጥ ሆነን ስንኖር በዙሪያችን ካለው ሁኔታ አንጻር ምናምን ነገር በእግዚአብሔር ቃልና በክርስቶስ የምናፍር ከሆነ እንዲህ ይላል ጌታ ኢየሱስ፣ በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። አረ በጌታ በኢየሱስ ጌታ ኢየሱስ ዳግም ይመጣል። በእግዚአብሔር ክብር በአባቱ ክብር ክርስቶስ ኢየሱስ ይመጣል። ሲመጣ የሚያፍርበት ምን አይነት ሰው ነው ከተባለ በእርሱ በክርስቶስና በቃሉ የሚያፍር በዚህ በዘማዊና በኃጢአተኛው ዓለም በቅድስና እየኖረ ክርስቶስን የማይሰብክ ክርስቶስን ለሰው ማለት ስለ ክርስቶስና ስለ ቃሉ የሚያፍር የሚሸማቀቅ ካለ ጌታ ኢየሱስ ሲመጣ ያፍርበታል። ስለዛ በዚህ ደረጃ ጥብቅ ነው። ዝም ብሎ ይሄ እንደዚህ ውጣ ግባ የሚባል ነገር አይደለም። ክርስቶስ እንዲህ ብሎ ቢናገርም ግን አንድ ነገር ግን አለ። እግዚአብሔር ፈራጅ ነው። መዝሙረኛው ዳዊትም ይናገራል። እግዚአብሔር የሆነ ዳኛ ነው ይላል። የሆነ ዳኛ ነው፣ ግን ምህረቱም ግን በዛው ደረጃ ነው። በጣም የሚያስገርም። አሁን ተመልከት፣ አዳም ኃጢአትን ሰራ። እንዳትሰራ ከሰራህ ግን ትሞታለህ አለው። በቃ ከዚህ ዛፍ አትብላ፣ ከበላህ ሞትን ትሞታለህ አለው። በቃ ፍርድን ስለመጣ ምንድን ነው ፍርድን ስላስተላለፈ አስቀድሞ እግዚአብሔር አዳም ከዛች ዛፍ በበላ ሰዓት ሞተ። እግዚአብሔር በቃ በፍርዱ አይደራደርም። በቃ እግዚአብሔር ከአንደበቱ የወጣ ነገር ይከናወናል። በቃ ሞት አዳም ሞቱ ወደ እርሱ ዘልቆ ገባ። ግን ደግሞ ሞቶ ሲቀር ማየት ግን አይችልም እግዚአብሔር። ሞት ይመጣል፣ ምክንያቱም ወረዲ ፍርዱ ነው። ግን ደግሞ የሰውን ሞተን መቅረታችንን ግን እግዚአብሔር ይሄ አያስችለውም ጋይስ፣ አያስችለውም። ስለዚህ ምን ያደርጋል? ልጁ ኢየሱስ ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ ይሰጠው ይላል። ስለዛ ስለ ሁላችን ደግሞ ልጁ ኢየሱስን ይልክና ደግሞ ይፈውሰናል። ስለዛ ምህረቱ እጅግ ጥግ ድረስ ነው። በዚህ በምድር ላይ ስንኖር በጣም ብዙ ኃጢአቶችን ሰርተን እናውቅ ይሆናል እና እነዛን ሁሉ ኃጢአቶችን ግን የሚሸፍን ግን ምህረት ግን ክርስቶስ ኢየሱስ አለው። እግዚአብሔር አምላካችን የፈለግነውን ያህል ኃጢአትን ብንሰራ ይኸው አሁን እዚህ ውስጥ ከሚሰሙ ከ4000 በላይ ሰዎች ውስጥ እንግዲህ ምን ያህል ኃጢአት የሰራ ሰው እንዳለ ምን ያህል ኃጢአተኞች እንደሆነ ራሳችን እናውቀዋለን። በጌታ ምህረት ብቻ ከኃጢአት እየራቅን ለማደግ እንሞክራለን እንጂ ማለት ነው። እና የፈለግከውን ኃጢአት ሰርተ ሊሆን ይችላል። እዚህ ውስጥ ያለ ወዳጅ የፈለግከውን ያህል የአንተ የሰራው ኃጢአት ከአዳም ጀምሮ እስከ ዓለም ፍጻሜ ያለውን የሰው ዘሩ ሁሉ ኃጢአት የአንተ ኃጢአት ይበልጠዋል ብለህ ታስባለህ? የአንተ የብቻ ኃጢአት ስንትና ስንት ኖር በዓለማችን ደረጃ ኢማጅን ከአዳም ጀምሮ
ኧረ አይነጻጸርም ተዋኪል ልትሉ ትችላላችሁ። ይህን ያነሳሁት ለምን እንደሆነ ታውቃላችሁ? ጌስ እግዚአብሔር ያንን ሁሉ ኃጢአት ሊሸፍን ልጁ ኢየሱስን ልኮታል። ልጁ ኢየሱስን ስለዛ ምህረቱም ጥግ ድረስ ነው። ስለዛ የምህረቱን ጥግነት አንረሳውም። ፍርዱ አላው ግን ምህረቱ ደግሞ ጥግ ድረስ ነው። እዚህ ጋር ኃጢአት ሲሰራ አይተው ሲዘሙት ምናምን አይተው ከዛ በኋላ ውስጡ ተነክቶ እግዚአብሔር አምላኪ ወይ እንደው በደልኩ ብሎ ወደ ንስሐ አባቱ ሲሄድ ወይም በእሱ በኩል ወደ ክርስቶስ ማለት ነው ልክ ንስሐ ሲገባ እግዚአብሔር አምላክ ወዲያውኑ ይቅርታ ይጠይቋል። ማንም ይቅርታ ያደርግለታል። ገና ይቅርታ ለመጠየቅ ሰውየው ሲነሳሳ ያችን ኢንስታንት እግዚአብሔር በጣም ነው የሚወዳት። ኧረ አባቴን ይቅርታ ልጠይቀው ብሎ ሲነሳ በቃ ያው እኛ ኃጢአት ስንሰራ እንደምናጠፋ ልጆች ነው ኃጢአት የምንሰራው እንደምናጠፋ ልጆች በቃ እናጠፋለን። አባታችን ደግሞ ይቅርታ እንጠይቋለን። አባታችንም ይቅር ይለናል። ግን ይቅር ስለሚለን ብለን ግን እንደፈለገ ግን ኃጢአት አንሰራም። የማያውቅ ሰው ካልሆነ በስተቀር አባታችንን በጣም ስለምንወደው ከሳየን ከትልቅ ፍቅሩ የተነሳ እርሱ በሰጠን ኃይል እየተጠቀምን ከኃጢአት እየራቅን መሄድን የምንመርጠው። ድንገት ግን ሰው ነን እና ልንስት ልንወድቅ እንችላለን። አባታችን ደግሞ አሁንም ጓጉቶን የሚጠብቀን እና እንደዛ ነው። በሁለቱም አለ፣ ፍርዱም አለ፣ ምህረቱም አለ። ሁለቱም ነው የሚያስማማው ጊዜ አኪ ጥያቄ ግን ወርጃ ቢያመጣለሁ ግን ከቻልክ ድጋሚ ትመልስልኝ አሪፍ ነው። አልተረዳው ጠይቀኝ። አሁን የነገርከኝ የምህረቱን ጉዳይ ነው። ሁሉም የነገርከኝ ከኃጢአታችን ይምረናል ፍቅሩን ምናምን ያስተማርከው ቅጣቱ ጥብቅነቱን እኮ ነው ያልኩህ። ቅጣቱ ለምሳሌ ምህረቱን ያሳየው ለምንድን ነው? ሰውየው በንስሐ ቢመጣ ሊምረው የተዘጋጀ ነው። ቅጣቱ ደግሞ ምንድን ነው? ለዘለዓለም የማይጠፋ እሳት ውስጥ ያ ሰው ይገባል። አለቀ። ቅድም ልክ ብያለሁ እኮ ክርስቶስ ያፍርበታል። ክርስቶስ ካፈረበት አለቀ። ልክ እንደዚህ ይላል። ይኸው ላንብብልህ በማቴዎስ ወንጌል ቀጥታ እናንብበው። እሺ በማቴዎስ ወንጌል ላይ እንዲህ ይላል ምዕራፍ 25 ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ ወይም ሕዝብ ሙሉ ማለት ነው በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል እና ማለት ጌታችን ኢየሱስ ይመጣል። ሕዝብ ሁሉ በፊቱ ይሰበሰባሉ። ሕዝብ ሁሉ በፊቱ ይሰበሰቡና ከዛ በኋላ እረኛ በጎቹን ከፍየሎቹ እንደሚለየው እርሱም ይለያቸውና ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ብሎ ይሰጣቸዋል። እንዲህ እንዲያርጋችኋልና ብሎ ያስቀምጥላቸዋል። እሺ ያላደረጉትንስ ቅጣቱ ምንድን ነው? እሺ እንዲህ ይላል በዚያን ጊዜ በግራ ያሉት ደግሞ ይላል ቁጥር 41 ላይ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ለማን ወደ ተዘጋጀው ነው የሚለው? ራሱ ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና ብሎ ሲናገር ነው። ስለዛ ቁጥር 46 ላይ ምን ይላል? እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳል ይላል። ስለዛ ቅጣቱ ዘላለማዊ ነው። እዚህ ከኤርሲያን መገደል ብቻ ሳይሆን እዚህ በምድር ላይ እስካለን እግዚአብሔር አምላክ ሁሌም ቢሆን በምህረት ስለሚጠብቀን ሁሌም ቢሆን እድል አለን። እስከ ህይወታችን እስክታልፍ ድረስ ሁሌም እድሉ አለን የመመለስ። ግን እድላችንን ሳንጠቀምበት በኃጢአት ውስጥ ጸንተን ብንኖር፣ እምነታችንን ብንክድ፣ ጌታ ኢየሱስን ብንክደው፣ እግዚአብሔርን ብንክድ ቅጣታችን ዘላለማዊ የሆነ የማያበራ እሳት ነው። ስለዛ ከዚህ እሳት የምናመልጥበት ከዚህ ዘላለማዊ ቅጣት የምናመልጠው በጌታችን በክርስቶስ ኢየሱስ በኩል ነው። እርሱም በማመን ጸጋውን በመቀበል እንደው እንደ አቅም እንደተሰጠን የጸጋ መጠንም 30፣ 60፣ 100 እያፈራን እንድንኖር ነው እግዚአብሔር ከኛ የሚጠብቀውና እንደዛ ማድረግ ነው። በቃ አለቀ። ስለዛ ቅጣቱ በዚህ ደረጃ ነው። ዘላለማዊ የሆነ እሳት ውስጥ ይጥላል እግዚአብሔር። ሸክ ያው ብዙ ጥያቄ ነበረኝ ግን ሰዓት እንዳልሻማ በቃ ሌላ ጊዜ ይጠይቃሉ። እሺ ውሱዬ፣ እሺ እግዚአብሔር ያክብርልን። እናመሰግናለን። በርታ። ጥያቄዎቻችሁን ከአሁን በኋላ የምትመጡ ሰዎች በተቻላችሁ አቅም የክርስቶስ ኢየሱስ ፈጣሪነት ላይ አምላክነት ላይ አድርጉ። ርዕሳችን እንትን እንዳይል ማለት ነው እንዳይረሳ፣ እዚህ ርዕስ ላይ ብቻ እናድርግ። ከአሁን በኋላ እዛ ላይ ስቲክ እናደርጋለን። እሺ ሌላ ሙስሊም ወንድሞች ወይ በዚህ አጋጣሚ ቃል ተሰማልን። አሁን ልጁ የጠየቀው ጥያቄ ትዝብቱን ነው ማለት ትዝብቱን ስለ
አንዳንድ ክርስቲያኖች አሉ ሲምሉ ወላሂ ይላሉ እና እንደዚህ እኛ በእኛ ሃይማኖት አሁን እግዚአብሔርን ብለን ማለት አይፈቀድም ማለት በእናንተ ግን ሲጠሩ ሰማለው ነው። በጣም ታዝቧቸዋል ክርስቲያን እህት ወንድሞች። እንግዲህ ወገኖቻችን እንደዚህ ነው የሚታዘቧችሁ። በቃ የሆነ በክርስቶስ የምታፍሩ አይነት ስለሆናችሁ ስትምሉ ወላሂ ትላላችሁ እና እንዴት በአምላካቸው መማልትተው እንዴት በማያምኑበት ይምላሉ ብለው ነው ታዝቧችሁ እንደዚህ አይነት ጥያቄ የሚጠይቁት። እና አንዳንዴ ራሳችሁን ፈትሹ። አንዳንድ ክርስቲያኖች አሁን ክርስቶስ የምታፈሩበት ጌታ አይደለም። በነገራችን ላይ እዚህ ላይ በዚህ በመጽሐፈ ኢያሱ ወልደ ነዌ ላይ ኢያሱ አንድ የተናገረው ነገር እኮ አለ። መጽሐፈ ኢያሱ ቀጥታ ቃል በቃል ነው አይቻልም። በዚህ እሺ እንዲህ ይላል በእናንተ መካከል ምዕራፍ 23 ቁጥር 7 ላይ በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ የአማልክቶቻቸውንም ስም አትጥሩ የአማልክቶቻቸውንም ስም አትጥሩ ይልና አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም የሚለው የአማልክቶቻቸውን ስም አትጥሩ፣ አታምልኩላቸውም ማነው አትማሉባቸውም፣ አትማሉባቸው ይላል። ስለዛ ልንምል አይገባም። ኦፍኮርስ ይህ ጥንቃቄ ይፈልጋል። ያው በእርግጥ ብዙ ክርስቲያን ወንድመቶች እንደ ቀልድ ነው እንደዛ የሚያደርጉት፣ ግን መጠንቀቅ አለብን። በተለይ በዚህ በሐዲስ ኪዳን አይደለም በሌሎች እና እንደው ያው ለመደብን እንጂ እንደው በእግዚአብሔር ራሱ አይማልም፣ በእግዚአብሔር አይማልም፣ በእግዚአብሔር አምላካችን አይማልም፣ በእግዚአብሔር በአምላካችን አይማልም ማለት እግዚአብሔርን ጌታ ኢየሱስን ምናምን እየተባለ ማለት ጌታን ኢየሱስን ምናምን እንደዚህ አይቻልም። እግዚአብሔርን አይቻልም፣ በእግዚአብሔር አይማልም ጭራሽ። የሌሎቹ ደግሞ ሰዎች አምላኮች ጋር እኛን መገናኘት የለብንም በፍጹም። ስማቸውን አትጥሩ፣ አትማሉባቸው ነው ያለው እና እሱ መታወቅ አለበት። እሺ ሚፍታ ሰላም ላንተ ይሁን ወዳጄ፣ እንደምን አለ? እንኳን ደህና መጣ። ያወራሁ ምን አልከኝ? ሚውት አድርገውና ድጋሚ እንትን በለው። የሚውት ምልክት እያሳየ ነው። እሺ ምን አልከኝ? ይሰማል? አሁን ይሰማል። አሁን ቀጥል። እሺ ያው ስታወራ ረጋ ብለህ ስለምታወራ ለመረዳት የሚመቻል። ይህ ንግግርህ ደስ ይላል። እሺ ወደ ጥያቄ ቀጣይ መግባት ስላለሁ ትችላለህ። ቀጥል። ይኸውልህ እኔ አሁን ጥያቄ ምን አለ መሰለህ፣ አሁን ለምሳሌ የሆነ የኢየሱስ አምላክነት ላይ ነው ጥያቄያችሁን ብቻ አድርጉት ስላልክ ነው እኔም ልጠይቅ የገባሁት ማለት ነው። እዚህ ጋር አብዛኛውን ጊዜ መጽሐፍ ቅዱስ ላይ ስናነብም ሆነ አንዳንድ ጥቅሶችን ስናይ ይሄ እግዚአብሔር ማለት እግዚአብሔር የሚለው ቃሉ የመለኮትነት እና የፈጣሪነቱን ማመልከቻ ነው እግዚአብሔር የሚለው ቃል ማለት ነው። እና እዛ ጋር አብዛኛውን ጊዜ ይሄ መለኮት አምላክነቱን ለማሳያ የሚጠቀመው ለአብ ነው ስናይ ማለት ነው። መጽሐፍ ቅዱስ ላይ እግዚአብሔር አብ ነው ብሎ እንጂ ብዙ ቦታ የሚጠቅሰው እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ አይጠቀስም። አንዳንድ ትምህርቶች ላይ ይሄ ስለ ትሪኒቲ እንኳን ብናይ እግዚአብሔር አብ ይሄ በስመ አብ ወወልድ ወመንፈስ ቅዱስ የምትሉትን ነገር ራሱ ከመጽሐፍ ቅዱስ ውጭ ባሉ በቤተክርስቲያን አባቶች ወይም ደግሞ በቤተክርስቲያን የተጻፈ ጽሁፎች ላይ እንጂ መጽሐፍ ቅዱስ ላይ አናገኛቸውም እነዚህም ቃሎች ማለት ነው። እና እግዚአብሔር ወልድ ብሎ በግልጽ ተናግሮ ቢሆን ኖሮ መጽሐፍ ቅዱስ እና ስለ ኢየሱስ አምላክነት እንደዚህ ይሆናል አይደል? ይሄ ሚስጥር ባይሆን ኖሮ ይሄ እኛም ለመረዳት አይከብደንም ነበረ። ገብቶሃል አይደል እያልኩ ያለሁት። እና ይህንን ከምን አንጻር ነው ይሄኛው? ይሄ መጀመሪያ ጥያቄ ነው። ከምን አንጻር ነው እንደዚህ ያልተባለበት እግዚአብሔር ወልድ ያልተባለበት መጽሐፍ ቅዱስ ላይ ከምን አንጻር ነው? ወይም እንደዛ የሚል ቃል ካለ እንድታሳየኝ እፈልጋለሁ። እሺ እንግዲህ እግዚአብሔር ወልድ አልተባለም ወይም ወልድ እግዚአብሔር አልተባለም። ብዙ ቦታ ላይ መጽሐፍ ቅዱስ እግዚአብሔር እየተባለ የሚጠራው አብ ነው። ወልድ እግዚአብሔር ተብሎ አልተጠራም የሚልና ወይም እግዚአብሔር ወልድ ማለት ነው ተብሎ አልተጠራም እና
በስመ አብ ወወልድ ወመንፈስ ቅዱስ የምንለው ራሱ ከመጽሐፍ ቅዱስ የተገኘ ሳይሆን ከሌሎች መጽሐፍት የተገኘ ነው የሚል የተነሳው። በስመ አብ ወወልድ ወመንፈስ ቅዱስ የሚለው የተገኘው ቀጥታ ከመጽሐፍ ቅዱስ ነው። በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አጥምቁ ብሎ ጌታችን ሲናገር የሰጠው ይህንን ነበረ። ይህ ባፕቲዝማል ፎርሙላ ነው። በአብ በወልድ እና በመንፈስ ቅዱስ ስም ይላል። በግዕዝ ሲሆን በስመ አብ ወወልድ ወመንፈስ ቅዱስ ይሆናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። እሺ፣ ስለዛ አሁን በአብ በወልድ እና በመንፈስ ቅዱስ ስም የሚለው ከመጽሐፍ ቅዱስ ነው ቀጥታ ሊትራሊ። እሱ እንዳለ ሆኖ ደግሞ ወልድ እግዚአብሔር ተብሎ ተጠርቷል። አዎ ተጠርቷል። በጣም በርካታ ቦታ ላይ እግዚአብሔር ወይም አምላክ ተብሎ ተጠርቷል። ማስረጃ ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ ይላል። ቃል በቃል እንደዚህ ይላል። ባይዚ አሁን ቃል ማነው ከተባለ ችግር የለም። ቁጥር 14 ላይ ቃልም ስጋ ሆነ በእኛም አደረ ስለሚል ወደ ላይ ከፍ ብለህ ስትመለከት ደግሞ ወደ ገዛ ወገኖቹ መጣ እያለም ስለሚናገር ወደ ገዛ ወገኖቹ የመጣው ክርስቶስ እንጂ ሌላ እንዳልሆነ ግልጽ ነው። ስጋ የሆነው እርሱ እንደሆነ ዘኍልቍ ቁጥር 18 ላይ በአባቱ እቅፍ ያለ አንድ ልጁ ተረከ ይላል። ልጁ የተባለው ልጅ ወልድ ነው። ቃልም ስጋ ሆነ በእኛም አደረ ጸጋና እውነት የተመላ ነው ይልና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየንም ይላል። ስለዛ ስለ ልጁ ነው እያወራ ያለው። ስለዛ ቃል በመጀመሪያ እንደነበረ ሰው ከመሆኑ በፊት ቃል ነው። በቃ አለቀ። ያ ቃል ደግሞ ከእግዚአብሔር ጋር እንደነበረ ተናገረ። ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበረ። ቃል በቃል እንዲህ ይላል። ለመረዳት ፍላጎት ይኑረን እንጂ ሚፍታ ወንድሜ፣ ቃል በቃል ቃልም እግዚአብሔር ነበር ይላል። አምላክ ነበረ። ቃልም እግዚአብሔር ነበረ። ካይቴዎስ ሆሎጎስ ይላል። ቃልም እግዚአብሔር ነበር፣ አምላክ ነበር። ግን አምላክማ መባሉ ምናልባት ያው እነ ሙሴም አምላክ ተብለዋል፣ ሌሎችም የእግዚአብሔር ቃል ይመጣላቸውም አምላክ ተብለዋል የሚል ነገር ይነሳል። አንዳንድ ጊዜ ክርስቶስ አምላክ ሲባል እግዚአብሔር ሲባል ልክ እንደነሱ እንዳልሆነ እንድታውቀው ደግሞ ፈጣሪ ከመሆኑ አንጻር እንደሆነ እንደዚህ የተባለው እንድታውቀው እዛው ጋር ቀጠላል። ቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ ይላል። ሚኒንግ ሁሉ በእርሱ ተፈጠረ። ሁሉ በእርሱ ተፈጠረ ወይም ሆነ። ከሆነውም ወይም ከተፈጠረውም ማለት ነው አንዳች እንኳን ያለ እርሱ የሆነ ምንም የለም። የሆነው ሁሉ የሚሆነው በእርሱ ነው። ከሆነውም አንዳች እንኳን ያለ እርሱ የሆነ ምንም የለም። ስለዚህ እርሱ ኧረ እግዚአብሔር ነው። ቃልም እግዚአብሔር ነበር ይልና ቀጠል አድርጎ ደግሞ ወደ ታች ዝቅ ስንል እንዲህ ይላል። ዮሐንስ ወንጌል ምዕራፍ 1 ላይ እሺ ቁጥር 6 ላይ እንዲህ ይላል ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ስለምን? ስለ ብርሃን ዮሐንስ ማለት ነው። መጥምቁ ዮሐንስ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። መጥምቁ ዮሐንስ ራሱ ብርሃን አልነበረም፣ ግን ስለ ብርሃን ሊመሰክር መጣ። ሊመሰክር የመጣው ስለ ጌታ ኢየሱስ ነው። እዚህ ክፍል ላይ ደግሞ ስለ ብርሃን ሊመሰክር መጣ። ስለዚህ እውነተኛው ብርሃን ማን ነው? ጌታችን ኢየሱስ። እዛው ጋር ግን ዝቅ ብሎ እንደዚህ ይላል። እሺ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ። እሺ ዓለሙም በእርሱ ሆነ። ዓለሙም በእርሱ ሆነ። ዓለሙም አላወቀውም። ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ጌታችን ኢየሱስ ክብር ሁሉ ለእርሱ ይሁን። ስለ እርሱ ነው የሚያወራው። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እርሱ የእግዚአብሔር ልጅ ነውና የእግዚአብሔር ልጆች እንሆን ዘንድ ለእኛ ስልጣንን መስጠት ይችልበታል ነው። ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ፣ በእኛም አደረ፣ ጸጋና እውነትን የተመላ ነው። እውነተኛም በሆኖ በእርሱ አለ፣ እውነተኛም በሆኖ በእርሱ አለን እና እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም ልጁ ኢየሱስ እያወራህ ከነበረ
እያወራ ከነበር አልሰማህንም። ኔትወርክ ይዞ ነበረ። ኦኬ እየተሰማ አይደለም እንዴ ለሌሎቻችሁም? ቆመህ ነበር። ቆምከው እርሱም እውነተኛ የሆነው ልጁ ነው የሚለው ጋር ኦኬ እዚሁ አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ማለት ነው። እውነተኛ በሆነው በእርሱ አለን ይልና እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም ማን ነው? ልጁ ኢየሱስ ክርስቶስ ነው ይልና እርሱ እውነተኛ አምላክና የዘላለም ሕይወት ይላል። እውነተኛ አምላክ ነው። this is the true God እውነተኛ አምላክ ነው። ኢየሱስ ክርስቶስ እውነተኛ አምላክ ነው ተብሎ ተጠርቷል። ስለዚህ ከእውነተኛ አምላክ የተገኘው እውነተኛ አምላክ የሚባለው ለዚህ ነው። አብ እውነተኛ አምላክ ነው፣ ወልድም እውነተኛ አምላክ ነው። እውነተኛ አምላክ ይሆን ካንተም ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች ዘላለም ሕይወት ናት እንዳለ በሌላ ስፍራ አብ እውነተኛ አምላክ ነው። ከእርሱ በአካል የተገኘው ወልድም ደግሞ አብ እውነተኛ አምላክ ስለሆነ እርሱም እውነተኛ አምላክ ነው እና እርሱ እውነተኛ አምላክ እና የዘላለም ሕይወት ነው ተባለ። ጌታ ኢየሱስ የዘላለም ሕይወት ነው፣ እውነተኛ አምላክ ነው። ይህ ሕይወት ምናምን የሚሉ አገላለጽ እዚህ ዮሐንስ መልእክት ላይ በጣም በተደጋጋሚ የሚናገረው ገና ልክ መልእክቱን መጽሐፍ ሲጀምር የራሱ ስለ ሕይወት ቃል ነው የሚጀምረው። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ከማን ዘንድ የነበረውን? ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ከአብ ዘንድ የነበረው ለእኛ የተገለጠው ማን ነው? ክርስቶስ ኢየሱስ። ከአብ ዘንድ የነበረውን ለእኛም የተገለጠውን ማንን? የዘላለም ሕይወትን እናወራላችኋለን። ምዕራፍ 5 ቁጥር 20 ላይ ምን ነበር ያለው? እርሱ እውነተኛ አምላክና የዘላለም ሕይወት ነው። የዘላለም ሕይወት ነው እሱ ጌታችን ኢየሱስ ነው። ስለዚህ እውነተኛ አምላክ እግዚአብሔር እየተባለ ሲጠራ አይተነዋል። ተጨማሪ ግን ልስጥህ። ቲቶ ላይ እንዲህ ይላል። ቲቶ ምዕራፍ 2 ቁጥር 13 ላይ ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ እሺ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ማንን በመጠበቅ? የተባረከውን ተስፋችንን እርሱም ይልና የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። ታላቁ አምላክ፣ እውነተኛ አምላክ፣ የዘላለም ሕይወት እግዚአብሔር ተብሎ ይጠራል ጌታ ኢየሱስ። ስለዛ መጽሐፍ ቅዱሳችን በጣም በተደጋጋሚ የክርስቶስ ኢየሱስን እግዚአብሔርነት አምላክነት ያስቀምጣል። ጴጥሮስም እንደዚህ በመልእክቱ ያስቀምጣል። ይሁዳ በመልእክቱ ያስቀምጣል። ስለዛ ግልጽ ይመስለኛል። እሺ አመሰግናለሁ። ግን ያው ስለ እኔ የጠየቅኩ ጥያቄ በዚህ መልክ አልነበረም። ግን የሆነ ስለ እንደ ገለልተኛ አካል ነው እየጠየቅኩ ያለሁት። ስለ የጠየቅኩን ጥያቄ ስለ የሆነ እግዚአብሔር ወልድ ተብሎ ይሄ የእሱን እግዚአብሔርነት ወይም ደግሞ የእሱን እግዚአብሔርነት ላይ እግዚአብሔር አብ ተብሎ እንደተጠራው እግዚአብሔር ወልድ ወይም እግዚአብሔር መንፈስ ቅዱስ ተብሎ የተጠራበትን መንገድ መጽሐፍ ቅዱስ ቢገልጽልን ነበር አባባሌ። ግን አንተ አሁን እዚህ ላይ ያስረዳኸኝ አምላክነቱንም የሚገልጽበትን ነገር ነው። ከዮሐንስ ወንጌል ምዕራፍ 1 ጀምሮ ያለውን ይሄ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን እሱን አብራርተህልኝ ነው ወደ አምላክነቱ ነው የሄድከው እንጂ ስለ እኔ አሁን ይሄ ላይክ እንደ ሚስጥር የሆነብን ነገር እኮ እሱ ነው። ገብቶሃል አይደለ? እናንተ የምትረዱበት መንገድ አለ፣ ትሪኒቲን የምታምኑበት መንገድ፣ እኛም ደግሞ የምናምንበት መንገድ አለ። እኔ ግን የምንስጠይቅ ከእስልምና ውጭ ነው። ይሄ እንደ እስላማዊ ሆኜ ሳይሆን ያ መጽሐፉን ለመርዳት ካለኝ ፍላጎት አንጻር ነው ያንን እየጠየቅኩ ያለሁት ማለት ነው። እና እዛ ጋ አሁን በመጀመሪያም ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲል ያንን ቃል አሁን ይላል እኮ ወደታች ወረድ ስንል ቃልም ስጋ ሆነ ይላል። ገብተዋል አይደለ? አሁን ያንን እኔ አሁን የተረዳሁበት መንገድ ያው ፈጣሪ በቃሉ ያንን በዛ ቃል መሰረት እሱ ጋር ባለው መለኮታዊ ቃል መሰረት አንዴ እሷን ሁለተኛ ጥያቄ ካደረግን እና እሱ ላይ እንሄድበታለን። ቃል ስጋ ሆነ የሚለው ላይ ማለት ነው። መጀመሪያ እዛኛው ላይ እንጨርስ። እግዚአብሔር አብ እንደተባለው እግዚአብሔር ወልድ ምናምን በሚል ቃል ቀጥታ ሊትራሊ እንደዛ መቀመጥ አለበት ወይ? አይ ግዴታ አይደለም። ማለት ኢየሱስ እግዚአብሔር እንደሆነ ለምሳሌ
አንድ ዶክተር ለምሳሌ አንተ ዶክተር ነህን በልና አንተና እሺ ማማይ ሁለታችሁም ዶክተሮች ናችሁ እንበል። ዶክተር ሚፍታ ብናገር በቃ ዶክተርነት ግልጽ ነው ይታወቃል። ማማይን ግን ዶክተር ማማይ አላልኳትም። ማማይ ዶክተር ነች አልኩኝ። ለምሳሌ ማማይ ዶክተር ነች ብል አንተን ግን ዶክተር ሚፍታ ብዬ ስለጠራው አይ ማማይ ዶክተር ናት ብትልም ዶክተር ማማይ ስላላልክ በቃ እሷማ ዶክተር አይደለችም ብለህ ትከራከራለህ? አትከራከርም። ልክ እንደዚህ ሁሉ አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው። አብን እግዚአብሔር አብ ብሎ ስለጠራው ወልድን ግን እግዚአብሔር ነው ብሎ ወልድን በግልጽ እንዲህ ቃልም እግዚአብሔር ነበረ ብሎ ስላስቀመጠ እግዚአብሔር በአንደኛ ዮሐንስ መልእክት ምዕራፍ 5 ላይ ደግሞ ኢየሱስ ክርስቶስ እርሱ እውነተኛ እግዚአብሔር እውነተኛ አምላክ እና የዘላለም ሕይወት ነው ብሎ ተናግሯል። ስለዚህ እንዲህ ብሎ ስለተናገረ አምላክነቱን የሚያስገድ አይደለም። ስለዚህ ይሄ የዶክተሩ ምሳሌ ያዘው። ዶክተር ሚፍታ ብል ማማይ ደግሞ ዶክተር ናት ብል ልዩነት አይኖረውም። ይሄ ራሳችን ቃላትን እየመረጥን ከዛ በኋላ እኛ የምንላቸው ቃላት ካልሆኑ ብለን መከራከር የምንችል አይመስለኝም። ይሄ ፍላሽ ይመስለኛል። እንደዛ ነው። ቃልም ስለሆነ ወይ ምናልከ ሚፍታ ይሄ ፈላሽ ሀሳብ ለማንሳት ፈልጌ ሳይሆን ስለዛ ጋር ያው የቃልን የእሱ ቃል ሀያልነትን እንደሚገልጽ ነው የተረዳሁት። ገብተዋል አይደለ? በቃሉ ምንም ነገር እንደሚያደርግ በቃሉ ምንም ይሄ በመጀመሪያም ቃል ነበር የሚለውን ማለት ነው። እኔ የተረዳሁበትን መንገድ ነው የምልህ። እናንተ የተረዳችሁበት መንገድ የራሳችሁ መንገድ አለ። እኔ የተረዳሁበትን መንገድ ደግሞ የራሴ የሆነ መንገድ አለ። ገብተዋል አይደለ? እና እኔ የተረዳሁበት መንገድ ያ በእግዚአብሔር ዘንድ የነበረው ቃል የራሱ መሆኑ ገብቷል አይደለ? በዛ በቃሉ ምንም ነገርን ሊፈጥር እንደሚችል ምንንም ነገር ሊያደርግ እንደሚችል ነው እኔ የተረዳሁበት አንግል ማለት ነው። ገብቷል አይደለ? እና ከዛ አንጻር ያንን ቃል እኔ እናንተ በተረዳችሁበት መንገድ ኢየሱስ ነው ኢየሱስን መሆኑን ነው እንጂ ዛጋ ይሄ ቃል ብቻ ቃልነቱ ወይም ደግሞ ከእግዚአብሔር የሚወጣ ቃል ብቻ አለመሆኑን ታምናላችሁ እናንተ። ያ ቃል ግን እግዚአብሔር ነው የራሱ ኢየሱስ ክርስቶስ ነው ብላችሁ ነው እናንተ የምታምኑ። ያንን አውቃለሁ እረዳለሁ እናንተ እንትን የምትሉት ማለት ግን ይሄ ለእኔ ልቀበሉ አልቻልኩም። ለእኔ ሊገባኝ አልቻለም። ልቀበሉ አልቻልኩም ስለ ለእኔ ልቀበሉ እንደዚህ ይላል። እሺ ሚፍታይ ከይቅርታ ጋር ማለት ለምሳሌ ራዕይ ምዕራፍ 19 ቁጥር 13 ላይ እንደዚህ ይላል። ሰማይም ተከፍቶ ከቁጥር 11 ጀምሮ ይቅርታ። ራዕይ ምዕራፍ 19 ከቁጥር 11 ጀምሮ ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋል። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእነርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው እና በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በደም የተረጨ ልብስ ተጎናጽፏል። ስለ ጌታችን ኢየሱስ ነው የሚናገረው። ስሙም ማን ተብሏል? የእግዚአብሔር ቃል ተብሏል ብሎ በግልጽ ያስቀምጣል። አሁን እንግዲህ መጽሐፍ ቅዱስ አንደኛ የመጽሐፍ ቅዱስ በግልጽ እንደዚህ ያስቀምጣል። ሲቀጥል ግን አየሚፍታ የመጽሐፍ ቅዱስ ዝም ብሎ መንገድ ላይ ወድቆ የተገኘ መጽሐፍ አይደለም። ይህ መጽሐፍ ቅዱስ ባለቤት አለው፣ የኛ ነው። አየህ አሁን ቁርአኑ ብታነሳው ቁርአኑ የኔ ነው ልላ አልችልም። ቁርአኑ የማን ነው? እናንተ ነው። ለእናንተ እንግዲህ ለእኛ ተሰጥቶናል ስለምትሉ መሐመድ ለእኛ ነው ወደኛ ተላልፎልናል ብላችሁ ታምናላችሁ። ስለዛ በቃ ቁርአን የሙስሊሞች ነው። የሙስሊሞች ከመሆኑ አንጻር ቁርአን ላይ የሚነበቡ ነገሮች እንግዲህ እስቲ ምንድን ነው የሚለውን ማንኛውም ሰው ዝም ይመጥች ለምሳሌ እንደፈለኩት ቁርአንን ገልጬ ይሄ እንደዚህ ነው ብዬ ራሴ እንደፈለኩኝ እንዳልተረጉም ምኖች አሉ፣ መተርጉማን አሉ በእናንተ ዘንድ ሙፈሲሮች። ስለዚህ የተለያዩ ተፍሲሮች ይኖራሉ፣ ትርጓሚዎች ማለት ነው በእኛ።
ሰው እነሱ ይታያሉ ማለት ነው። ስለዛ ሙፈሲሮቻችሁ ይታያሉ፣ መተርጉማኖቻችሁ። መጽሐፍ ቅዱስን ባለቤት አለው። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ ለቤተ ክርስቲያን የተሰጠ ነው። ስለዛ በቤተ ክርስቲያን ውስጥም መተርጉማን አሉ። የጥንት አባቶች ምን ብለው ተርጉመዋል? ስለዛ ዮሐንስ ወንጌልን ልክ አንተ እንደተረጎምከው የተረጎመ አባት ታውቃለህ? ካወቅ እሰየው፣ ካልሆነ ግን ዝም ብለህ አንተ እንደፈለክ ለራስህ እንደፈለክ ተርጉመሃል። እኔ አሁን እንደፈለኩኝ ለራሴ ተርጉሜ አይደለም መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ለምሳሌ ቅዱስ ዮሐንስ አፈወርቅ እኔ እንዳልኩት ነው የሚለው። ቅዱስ አትናቴዎስ እኔ እንዳልኩት ይላል። አባቶች እነ ባስልዮስ ዘቂሳርያ እኔ እንዳልኩት ይላሉ። ስለዛ ቀጥታ መተርጉማኑን ይዘን ነው የምንሄደው። በራስ መረዳት የሚባል ነገር የለም፣ አይቻልም በእኛ ዘንድ። ዝም ብሎ መጽሐፍ ቅዱስ ብቻ ብለን መጽሐፍ ቅዱስ ይዘን ራሳችን እያነበብን እንደዚህ መተርጉም እኮ አይቻልም። ይህ መንገድ ላይ የተገኘ አይደለም። ይህ መጽሐፍ የቤተ ክርስቲያን ነው፣ የእግዚአብሔር ቃል ነው። ቤተ ክርስቲያን ናት የምትይዘው። ሰው አለ የምታውቀው አባት እንደዛ ይፈታል እንደዛ ይፈታ እንኳን ስለ የለም ስለ ይሄን የተረዳሁበትን መንገድ ነው የሚነገርኩ እንጂ እንደዛ ታባለ ማለት እኔ እንደዚህ ስለ እሺ እነዛ አባቶችም ከአባቶች እየተወረሰን የመጣው ማለት ነው። እየወረሱት ነው የመጣው እነሱም አባቶች ከአባቶቻቸው እየወረሱት ነው የመጡት ያንን ነገር ማለት ነው። እሺ በቅብብሎሽ ነው። እሺ ይሄንን በቅብብሎሽ ውስጥ ነው የሚሄደው። መንፈስ ቅዱስ ደግሞ ሁሉም ወደ እውነት ይመራል። ስለዛ መንፈስ ቅዱስ ደግሞ አለ ተሰጥቶናል። እሺ ሌላኛው ጥያቄ ደግሞ ማለት ነው ይሄ አሁን በእስልምና አላህ የሰው ልጆችን የፈጠረበት መንገድ ኮምፓራቲቭ ውስጥ ልገባ አይደለም። ስለ እኔ አሁን እንደ እስላምነቴ የእናንተንም እምነት ማወቅ ስለምፈልግ በእስልምና የሰው ልጆች የተፈጠሩበት ዋነኛ ምክንያት አላህን እንዲገዙ ነው። ገብቶሃል አይደል? አላህን በብቸኝነት እንዲያመልኩ ነው። በዛ ሂደት ውስጥ ነው አላህ ሰማይና ምድርን የፈጠረበት መንገድ ማለት ነው። እና በክርስትናም ውስጥ የሰው ልጆች የተፈጠርንበት ዋነኛ ሀሳቡ ብላችሁ የምታምኑት እሱን ለመገዛት ነው አይደለ? በክርስትና እናንተስ የተፈጠራችሁት ለምንድን ነው ነው? ይቅርታ በጣም አይ አይደለም። የተፈጠራችሁበት ዓላማ እናንተም እሱን ለመገዛት ነው ይመስለኛል አይደለ? እሺ እና እንደዛ ኖር ነው ባጭሩ የተፈጠርነው ከጊዜ ጋር ለሱ ያው የተገዛን እየታዘዘ ከጊዜ ጋር ደግሞ እንደዛ ከሆነ አሁን ወደ ሁሉም ነገር ይሄ ስለ ትንሽ ረዘም ያለ ጥያቄ ነው የምጠይቀህና ጠቅልል አድርጌ ከጀምሩ ከሀሳቡ እንድትመልስልኝ ስለፈለኩኝ ከመጀመሪያው ጀምሮ ልጠይቅህ ስለፈለኩኝ እና የሰው ልጆች እሱን እንድንገዛ ከፈጠረን እግዚአብሔር የክርስቶስ አምላክነት ላይ አይደለም ጥያቄው ይታይ ምን አልከኝ? የክርስቶስ አምላክነት ላይ አይደለም ጥያቄው ነው። አይ ወደዛ ልመጣልህ ነው እንዳለ ጠቅልል አድርጌ ሁሉንም ወደዛ ለሰብስ እሺ በቃ ቀጥል ቢና መጣልህ ግን ረዘም ይላል ጥያቄው ነው ብዙ ሰዓት ነው የወሰድከው አንተ እና ከአሁን በኋላ ይቅርታ የሚጠያው ሰው አለ ከማውቅ ከእሱ ቀጥሎ አንድ ሰው ብቻ ታስገቡልኝ እና እንጨርሳለን። እሺ ቀጥል። እና የሰው ልጆች እሱን በብቸኝነት እንድንገዛ ከፈጠረን ከዛ በኋላ አዳምና ሔዋንን ፈጠራቸው አይደለ? ኢቨን ያውቃል እንደሚሳሳቱ ገብተዋል አይደለ? እንደሚሳሳቱ ያውቃል እንደ ፈጣሪነቱ እንደ አምላክነቱ እንደ ሁሉን አዋቂነቱ ማለት ነው። ያንን ጸበለስ እኮ እንደሚመገቡ ያውቃል። እና ምድርም የተፈጠረበት ዓላማ ለሰው ልጆች ይሄ መተላለፊያ ሀገር ሆና እንድትቀመጥ ዓላማው ማለት ነው። የሰው ልጆች የአዳምና ሔዋን ከገነት እንደሚባረሩ ፈጣሪ ቀድሞውን ያውቃል ሳይፈጥራቸውን በፊት ነው ገብተዋል አይደለ? ስለዚህ እነሱን ከፈጠረ በኋላ አዳም እና ሔዋን ያንን ስህተት እንደሚሳሳቱ ስለሚያውቅ ተሳሳቱ። እነሱን በተሳሳቱ ቁጥር ወረዱ። ሞትንም በቃ ይሄ ሁሉንም ነገር ኃጢአትም የመጣው ሞትም የመጣው ከዛ በኋላ ነው። እና ወደዚች ምድር ከተላኩ በኋላ ይሄኛው አስተምሮትን መጽሐፍ ቅዱስ ላይ ስላላገኘሁት ነው። ይሄ ከልጅ ልጅ ተወልጄ አድንሃለሁ የሚለውንም ማለት ነው መጀመሪያ። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ መጥቶ ወደዚች አምላክ ወደዚች ምድር ላይ መጥቶ እስኪሰቀል ድረስ ተሰቅሎ እስኪሞት ድረስ ከዛ በፊት የነበሩ ወይም ደግሞ በብሉይ ኪዳን የነበሩ ሰዎች ፍጥረታት እንዳለ የገሃነም ነበሩ ማለት ነው። ይሄ ድህነትን ወይም ደግሞ ሽህረትን አግኝተው ወደ ገነት አልገቡም ማለት ነው። እና ይሄ ያ ሁላ ነገር ካስፈለገ ኢየሱስ ክርስቶስ መጥቶ የሞተላቸው የተገደለባቸውም ሰዎች ናቸው። ገብቷል አይደል? ለምንድን ነው ያስፈለገበት ምክንያት? ምክንያቱም ለሰው ልጆች ነው የመጣው። የሚሞተውም ለሰው ልጆች ነው፣ ግን የሞተውም በሰው ልጆች ነው። ገብቷል አይደል?
እና ይሄ ምንድን ነው ምክንያቱ? ስለ በውስጡ ብዙ ጥያቄ ስላለው ነው እንዳለ እንድትመልስልኝ ስለፈለግኩኝ እና የሞተውም በሰዎች ነው እና ይህ ሁላ ምክንያቱ ምንድን ነው? ለሰው ልጆችም መጥቶ በሰው ልጆች የሞተበት የመጀመሪያ ምክንያት። ሁለተኛ ደግሞ ከልጅ ልጅ መጥቼ ለምን ሞተ ነው? ክርስቶስ ኢየሱስ ስለ ሰዎች ለምን ሞተ ነው? አይደለም እንደዛ ሳይሆን ለሰው ልጆች መጥቶ እንዴት በሰው ልጆች ይሞታል? ኦኬ፣ በሰው እጅ እንዴት ሞተ ነው ማለት ሰዎች እንዴት ሊገብሩ ቻሉ? አዎ የመጣው ለእነሱም ጭምር እስከሆነ ድረስ ለምን በእነሱ መሞቱ አስፈላጊ ሆነ? ለምንድን ነው የሞተበት ምክንያት? እሺ በአጭሩ ላስቀምጥልህ። እንግዲህ ይሄ ከልጅ ልጅ ተወልጄ አድናለሁ ምናምን የሚለው ቃል እንግዲህ እዚህ መጽሐፈ ቀለሚንጦስ ላይ ነው ያለው። ዋናው ትልቁ ነገር ግን ይሄ ከልጅ ልጅ ተወልጄ አድናለሁ የሚለው መጥቶ ማዳኑን የሚያሳይ ስለሆነ ዘፍጥረት ላይም አለ። በምን መልኩ የተቀመጠው? ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱ ሰኮናህን እርሱ ደግሞ ዘሯ ማለት ነው አናትን ይቀጠቅጣል ተብሎ ነበረ እና የፍጻሜው ለጌታችን ኢየሱስ ክርስቶስ ነው። አናቱ የሚቀጠቅጠው ደግሞ የዲያብሎስ ነው። በእባቡ ውስጥ ተሰውሮ ሔዋንን ያሳታት ሰይጣን ነውና በዚህ በመጽሐፈ ጥበብ ምዕራፍ 2 ላይ እንደተነገረው እግዚአብሔር ሰውን ያለ ሞት ፈጥሮታልና ይላል። ሞተን በሱ ዘንድ እንድንቀር አይደለም የፈጠረን፣ ያለ ሞት ነው የፈጠረን። ያለ ሞት ፈጥሮታልና ይልና ግን ደግሞ በሰይጣን ተንኮል ኃጢአትን ሰራ፣ ሞተ፣ ሞቱ ደርሶ ገባ ብሎ ይናገራል። ስለዚህ ያንን ሰይጣን በእባብ ተሰውሮ ያታለላቸውን ሰይጣንን ድል የሚነሳው የሴቲቱ ዘር የተባለው ጌታችንና መድኃኒታችን ኢየሱስ ነው። ያንን የቀድሞውን እባብን ራዕይ ምዕራፍ 12 ላይም የቀደመው እባብ ይለዋል። የተጣሉት ሰይጣንን እሱም የቀደመው እባብ ነው ብሎ ይናገርለታል። ወይስ እንደነዚህ አይነት ቃላቶች አሉ ከዘፍጥረት ጀምሮ። ይህ ዘፍጥረት ምዕራፍ 3 ቁጥር 15 የመጽሐፍ ቅዱስ ልቡ ነው ራሱ የመጽሐፍ ቅዱስ ልብ ተብሎ ይነገራል። ዋና አካል የሚጀምረው የሚመዘዘው ከዛ ነው። የክርስቶስ መምጣትን በደንብ በተስፋ መልክ የተነገረበት ማለት ከዛ በኋላ ታይፖሎጂካሊ ቀጥታ በቃልም ደረጃም በምልክት ደረጃም የክርስቶስን መምጣት እግዚአብሔር እያሳየ ይመጣና ክርስቶስ ከዛ በላይ ይመጣል። ድንገት ድርስ ብሎ ዝም ብሎ ይመጣ አይደለም። ኢየሱስ በጣም በነቢያት ሁሉ ተስፋ ተደርጎ የተጠበቀ በተለያዩ ምልክቶች ምናምን እግዚአብሔር ያስጠበቀው ነገር ነው የክርስቶስን መምጣት። ስለዚህ ይሄ ከልጅ ልጅ ተወልጄ አድናለሁ የሚለው ባይኖርም ኖርማል ነበረ፣ ግን እዚህ መጽሐፈ ቀለሚንጦስ ላይ አለ። አሁን ቅድም ማማ ያወጣቸው አይ ቲንክ እሱ ነው መሰለኝ። ከዛ ውጭ ግን ክርስቶስ ለዓለም ሊሞት መጣ። ስለ ሰዎች ሊሞት መጣ። ለሰዎች ሊሞት መጥቶ እንዴት በሰዎች ደግሞ እንዴት ይሞታል? ማለት በሰዎች ሊሞት በሰዎች ሊተገደለው እንዴት ይሆናል? አይ ችግር የለም። የመጣው እኮ በሰዎች ላለመገደል ሳይሆን ለመሞት ነው። ዋናው ቁም ነገሩ መሞቱ ላይ ነው። ግን ሲሞት ደግሞ የሞተው በምን መልኩ ነው? ልክ ጌታችን ተናግሮ ነበረ። በምሳሌም እያደረገ ይነግራቸዋል። ምንድነው ያንን ጌታ ማለት ነው ይልካል ወደ ባሪያዎቹን ይልክባቸውና ከዛ የሚላኩ ባሪያዎችን ሁሉ የሚላክላቸው እንደዛ ሰዎች አንዳንዶቹ ይወግሯቸዋል፣ አንዳንዶቹ ይገድሏቸዋል። በኋላ ላይ ግን ልጅን እንኳን ያፍሩታል ብሎ ልጁን እንደላከባቸው ይናገርና ልጁ ደግሞ ሲያዩ ወራሹ መጣ ብሎ ሲገርቡት እናያለን። ልክ እንደዚህ ሁሉ እግዚአብሔር ብዙ ነቢያትን ወደ አይሁዳውያን ላከ ወደ ከዛ በመጨረሻ ላይ ግን ልጁ ኢየሱስን ለዓለም ላከ ሲል ገደሉት እንደለመኑት እና ባለማወቃቸውን የገደሉት ነው። እንዴት በሰው ሞተ ከተባለ አላወቁም። ለዛ ነው ምን የሚለው ቅዱስ ጳውሎስ በዚህ በመጀመሪያ ቆሮንቶስ መልእክቱ ላይ ይላል። የመጀመሪያ ቆሮንቶስ መልእክት ምዕራፍ 2 ላይ ቁጥር 8 ይላል። እሺ ከዚችም ዓለም ገዦች አንዱ እንኳን ይህን ጥበብ አላወቀም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበረ ይላል። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበረ። የክብር ጌታን የሰቀሉት ባለማወቅ ነው። ስለዚህ አላወቁትም። ስለዚህ የክብርን ጌታ ሰቅለውታል እና ባለማወቅ ሰቅለውታል። ግን ይህ የእግዚአብሔር እቅዱ ነው። ምኑ? የልጁ መሞት ምንድነው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ብቸኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። አንድያ ልጁን እስኪሰጥ ድረስ። ስለዚህ የእግዚአብሔር በጎ ፈቃዱ የገዛ ልጁን ለሞት አሳልፎ በመስጠት እኛን ከሞት አርነት ነፃ ማውጣት ነው። ምክንያቱም ሞት ያስፈልግ ነበር። የልጁ የእግዚአብሔር ሞት፣ የክርስቶስ ሞት፣ የአምላካችን የጌታችን የኢየሱስ ክርስቶስ ሞቱ ያስፈልግ ነበር የእኛን ሞት ለማጥፋት። ሞቱ ተነስቷል። አሁን እኛ ሞተን እንደማንቀር እርግጠኛ ነን። ሞተን እንደማትቀራት ያን ያህል እርግጠኛ ነን። አዎ የምር በምን አወቅ? እንደው በቃ ሞታችሁ አትቀሩ ትነሳለች ስለተባለ ብቻ ነው? ኖ ጌታ ኢየሱስ ሞቶ ተነስቷል። የትንሣኤ በኩር አለ። ጌታ ኢየሱስ አለ። የትንሣኤያችን በኩር ነው ተብሏል።
ስለዛ ክርስቶስ ሞቶ ስላልቀረ ስለተነሳ እኔ ሞቼ አልቀርም። በቃ የምኖረውን ያህል እድሜ ይኖራለሁ፣ ሁላችንም ማለት ነው። የተወሰነችን ኖርና እንሞታለን። ከዛ በኋላ ግን ሞተን አንቀርም። እንዴ ክርስቶስ ከተነሳ በቃ እንነሳለን። ማረጋገጫችን እርሱ ነው። ስለዛ የገደሉት በሰው ስላላወቁ ገደሉት። ጌታችን ኢየሱስ ሞተ፣ በሰዎች ተገፍቶ ሞተ። እንዲህ ያለ ያውም የእርሱ አሟሟት ደግሞ በጣም አደገኛ የሆነ አሟሟት ማለት አደገኛ ህመምን ጭምር ነው የተቀበለው እና ለኃጢአታችን ስርየት ስለሆነ ይህን ሁሉ አደረገ። አክቹዋሊ ከክርስቶስ ሞት ጋር ማነው ከክርስቶስ ኢየሱስ አምላክነት ጋር አይገናኝም። በእርግጥ ያው ስለጠየቀኝ እንደሆነ መለስ ብዬ ይህንን አልኩኝ። እግዚአብሔር ያክብርልን፣ እናመሰግናለን። ይፍታ ወንድሜ። አይበቃም አንተ ሰውዬ? አንድ የመጨረሻ አንድ ስለዚህ መጨረሻው በቃ ሌላ አታስገቡ። እሺ ኢቨን ሳሊ የሚለው አካውንት የመጨረሻችን ይሆናል። እሺ ሚፍታ ቀጥል። ይሄ ከዛው ከኢየሱስ ጋር የተያዘ ነገር ነው እና እኔ የምጠይቀህ ስለ አሁን አዳም በሰራው ስራ ነው። ኃጢአት ወደ ሰው ልጆች ምን አልክ? የክርስቶስ አምላክነት ላይ ስትባል አዎ ጠቅለል አድርጊ ዛሬ ሊሆኑ እያልክ ሌላ ነገር ጠይቃለህ አይደል? አይደለም ሌላ ነገር ለመጠየቅ ፈልጌያለሁ። ማለት እዛው ስለ አያይዤ ለመጠየቅ ስለምፈልግ እኮ ነው። ከስር ከመሰረቱ መጠየቅ ስለምፈልግ ስለ አሁን ለምሳሌ ያው የሰው ልጆች ኃጢአት መነሻ አዳም ነው። ገብቷል? አዳምና ሔዋን ናቸው። ስለዚህ ለእነሱም መነሻ እናንተ እንደምትሉት እውነት ጌታ መጥቶ ኢየሱስ መጥቶ ወደዚህ ምድር ላይ መጥቶ ለሰው ልጆች ኃጢአት ሲል ተሰቅሎ ከሞተ እናንተን ካለ ለዚህ ሁላ መነሻ ለዚህ አሁን ላይ ስቲል አሁን ላይ ላለንበት ወይም ደግሞ በዛ ዘመን ለነበሩት ሰዎች ለሚሰሩት ኃጢአትን ወንጀልም መነሻው አባታችን አዳም ነው። ገብተዋል አይደል? እና ኢየሱስ ክርስቶስ መጥቶ ያንን ሞትን ሞቶ ከተነሳ ያንን ከዛ ኃጢአት ሊያንጻን ከተነሳ ስለዚህ ከዛ በኋላ ያለው ነገር እንዴት ይታያል? ይሄ ስለ አባባሌ ገብቷል። እንደ ጌታነቱ እንደ መሀሪነቱ ትክክለኛ መሀሪና ትክክለኛ ጌታ ከሆነ እዛ ጋር ስቅለቱን ውድቅ አያደርግበትም ወይ? የኢየሱስን ማለት ነው። እዛ ከዛ በኋላ ሞት መኖሩ ኃጢአት መኖሩ የሰው ልጆች መከፋፈሉ ኢቨን እምነት ኖሯቸው እንኳን በእምነት መከፋፈላቸውን እዛ ጋር ያለውን የእሱን አምላክነት ውድቅ አያደርገውም። የመጣው አዳም ለሰራው ኃጢአት ነው ወደዚህ ምድር የመጣው። ወደዚህ ምድር ደግሞ ከመጣ በኋላ ኢየሱስ ደግሞ ካሳ ከከፈለ እስከዛ ላለው ነገር ምናምን አሁንም ድረስ የሞትና ኃጢአት ጣዖት አምልኩ ባዕድ አምልኩ ምኑ ይህ ሁሉ ነገር ለምን ቀጠለ ነው? መቅረት አልነበረበትም ወይ? ክላሽ አያደርግም ወይ? የእሱ ከእሱ አምላክነት ከቃሉ ጋር ቃሉ እሱ ከተናገረው ቃል ጋር ክላሽ አያደርግም ወይ? ጌትነቱን እንትን አይልበትም አይጥልበትም። እና አመሰግናለሁ ስላዳመጥከኝ። ችግር የለም ምንም። አሁን እንትኑ ይሄ አምላክነቱን ጌትነቱን የሚጋፋ አይደለም። ያው ስቅለቱንም ደግሞ የሚያክፋፋ ነገር አይደለም። ተመልከት፣ አዳም ኃጢአትን ሰራና ሞተ እና ወደ ስጋው ሞት ዘልቆ ገባበት እና ከዛ በኋላ ደካማ ሆነ። ኃጢአትን በቀላሉ የሚሰራ አይነት ሆነ አዳም ማለት ነው። እና አዳም እንደዚህ አይነት ሁኔታ ውስጥ ገባና ከእርሱ የሚወለዱ ሁሉ እርሱን አዳምን ይመስላሉ። አዳምን የሚመስሉት ለምንድን ነው ከተባለ ከራሱ ከአዳም የሚገኙ ስለሆኑ። ኦኬ፣ ክርስቶስ ኢየሱስ ይህንን ነገር ለማስቆም መጣና በመስቀል ላይ እጆቹን ዘርግቶ ስለ ሁላችን ሞተ። አሁን በክርስቶስ በኩል የሚመጣውን አሁን በአዳም በኩል የሚመጣውን ሞት ሁላችንም ሼር እናደርጋለን፣ ምክንያቱም ከራሱ ከአዳም ስለተገኘ። በክርስቶስ በኩል የሚመጣውን ሕይወት ለመጋራት ደግሞ ለማግኘት ደግሞ ምን ማድረግ አለብን? ከአዳም ሞትን የተጋራ ነው እንዲሁ አይደለም። ከእርሱ በስጋ ስለምንገኝ ነው። ከእርሱ ጋር በስጋ ስለምንዛመድ ነው። ከጌታችን ከክርስቶስ ኢየሱስ ጋርም በሚስጥራት በኩል አንድ ካሉንን በስተቀር ያንን ሕይወት አናገኝም። የመጀመሪያው ይሄ ነው። በክርስቶስ በኩል የተሰራው ስራ ለዓለም ሁሉ ቢሆንም የሚያገኙት ግን እነማን ናቸው ከተባለ ፈቅደው ወደ ክርስቶስ የሚጠጉ አሜን ብለው ክርስቶስ ኢየሱስን የሚቀበሉ በጌታችን በክርስቶስ ኢየሱስ የሚያምኑ እነርሱ በክርስቶስ የተሰራውን የማዳን ስራ ያገኙና ልክ ሲያገኙ ደግሞ ኮምፕሊትሊ እዛው ሁሉም ነገር አልቆ ጨርስረስ ይላል። እንደዛ እኮ አይደለም ትምህርታችን። ክርስቶስን ካገኘን
ከዛ በኋላ ምን እንጀምራለን? አዲስ ህይወት ጀምረን ቦርን አጌን ስለምናደርግ ዳግም ስለምንወለድ ዳግም ነው የምንወለደው እንጂ ፍጻሜ ሳይሆን የምናገኘው መወለድ ነው ገና። ስለዛ እንወለድና ቀስ በቀስ በመንፈሳዊ ህይወታችን ኃጢአትን ከላያችን ላይ እየጣልን እያደግን በቅድስና ህይወት እያደግን ክርስቶስን ራሱን እየመሰልን እናድጋለን። ከዛ በኋላ ያቺ ሞት ወደ ህይወታችን ውስጥ የመጣችው ሞት እርሷ ደግሞ የምጠፋበት ጊዜ ይመጣል። እርሱም መቼ ነው? በዳግም ምጽአት ጌታችን ኢየሱስ ዳግም ሲመጣ ሁላችንም ዳግም እንነሳለን። ሞት ኦልሬዲ ወደ ስጋችን በቃ ዘልቆ ገብቷል። የሚጠፋው እንዴት ነው ከተባለ ክርስቶስ ሞቶ ተነስቶ የለ እኛም ሞተን በመነሳት ውስጥ ያን ይፈጸማል። ለዛ ነው በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 24 ላይ ቅዱስ ጳውሎስ ምን የሚለው? ኋለኛ የሚሻረው ጠላት ሞት ነው ይላል። ሚፍታሩ ኋለኛ የሚሻረው ጠላት ምንድን ነው? ሞት ነው። ኋለኛ የሚሻረው ጠላት። ስለዛ ሞት ይሻራል። ገና ደግሞ እሱ ደግሞ ይጠብቃል። በክርስቶስ በኩል አዎ ተሽሯል። በቃ ሞቶ ተነስቷል። ሞትን ድል አድርጎታል። ለሁላችንም ደግሞ እንደየተራችን ይህ ነገር ደግሞ ተፈጻሚነትን ያገኛል። ስለዛ ፍጻሜን ደግሞ ማግኘት አለበት ነው። እኛ ጋር ድህነት ቅጽበታዊ አይደለም። ድህነት ሂደታዊ ነው። ፕሮሰስ ነው ራሱ ድህነት ማለት ነው። በአንድ ከመቅጽበት የሆነች ነገር ተከናውና አለቅሽ ምናምን የሚባል አይደለም። ቀስ በቀስ ወደ ሙላቱ የምናደርግበት ክርስቶስን በመምሰሎት ውስጥ የምናደርግበት እንዲህ እንድንሆን ጸጋን የተቀበልንበት ነው። ከጌታ ጋር አንድ የሆንበት ትልቁ ሚስጥር እሱ ነው። ስለዛ በክርስቶስ በኩል የዘላለም ህይወትን እናገኝና ከእርሱ ጋር መኖር እንጀምራለን። ምን ስናደርግ? ፍጻሜውን ሲያገኝ። እንደዛ ነው። አንተ ሰውዬ ቴንኪው ዜራ አመሰግናለሁ። በሌላ ጥያቄዎች ሌላ ጊዜ እመጣለሁ። እንደዚህ እንትን በምትል ሰዓት ላይ አመሰግናለሁ እድሉን ስለሰጠኝ። ሰላም ደሩ። ለማንኛውም መልካም አዳር። እሺ የመጨረሻው ጥያቄያችን ለ6 ኦረየሩ ጉዳይ ይሆን ነው። ለ5 ደቂቃ ያህል የምትሆን እንጠይቅና እንጨርሳለን። ኢቨን ሳሊ ሰላም ለአንተ ይሆን። እንኳን ደህና መጣ። ሰላም አኬ፣ እንደምናችሁላችሁ። ምስጋና አምላክ። ወደ ጥያቄ ልቅበል፣ ያው ጊዜ ስለሌለ። የመጀመሪያው ምንድን ነው? ኢየሱስ ወይም ደግሞ ቃል ያው ከዘላለም በፊት ከአብ ጋር ነበር እና ቃል ደግሞ ሁሉ በእርሱ የሆነ ሁሉ ነገር የፈጠረ እንደሆነ ነው በክርስትና የሚቀምጠዋ። ያ ቃል አዳምን ሲፈጥረው እና በገነት እያለ አዳም ቃሉን ያናገረው ወይስ ሶስቱንም ነበር እያናገረ የነበረው? ሲባረርም ይሄ ቃል ነው ያባረረው ወይስ ሶስቱም የስላሴ እንትኖች ነው ያባረሩት? እንዲሁም አዳም አይቷቸው ነበሩ እነዚህ ሶስት አካላት? እሺ ኦኬ፣ ከመጨረሻው ልጀምርና በማየት ደረጃ አዳም ሶስቱንም ማየት አይችልም። እግዚአብሔር በባህሪው ሊታይ አይችልም። እግዚአብሔር ማለት ለእይታ ልቅረብ ቢል እግዚአብሔር ለእይታ ልቅረብ ቢል በሆነ መንገድ አድርጎ ሊቀርብ ይችላል። ከዛም ያ የተገለጠበትን መንገድ ክብሩ ምናምን አይተው፣ ለምሳሌ በተራራ ላይ በጢስ መልክ ሲመጣ አይተናል። በጭጋግ መልክ ሲመጣ አይተናል። በመላእክት መልክ እንደዚህ ሲመጣ ልናይ እንችላለን እና በሌሎች መንገድም አዳም ጋር ስትሄድ የእግዚአብሔር ድምፅ በገነት ይመላለስ ነበረ ስለተባለ አይቷል። በድምፅ መልክ አይነት ነገር ሊሰማው ይችላል። ቀጥታ ግን አያቸው የሚል መጽሐፍ ቅዱስ ላይ የለም። ቀጥታ የማንን ድምፅ ነው የሰማው? ቀጥታ የእግዚአብሔርን ድምፅ እንደሰማ ተናግሯል። እንግዲህ ስፔሲፊክሊ የትኛውን አካል የሚለውን ስላልተናገረ እንደዚህ እንደዛ ባንልም፣ ግን የእርሱ ንግግር ላይ ግን የሶስቱንም አካል ፕሬሰንስ ግን አይተናል። የእርሱ ንግግር ላይ ይህም በዘፍጥረት ምዕራፍ 3 ላይ ተቀምጧል። እንዲህ ይነበባል። ዘፍጥረት ምዕራፍ 3 እንዲህ ይላል። እሺ ኦኬ ቁጥር 22 ላይ እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያዝ። ሰው ምን ይላል? እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። ከእኛ እንደ አንዱ ሆነ። ስለዛ በዚህ በአዳም ሰዓት ገና አዳም ኃጢአት ልክ ሲሰራ እግዚአብሔር እንዲህ ብሎ ተናገረ፣ አዳም ክፉና ደጉን ለማወቅ ከእኛ እንደ አንዱ ሆነ። ስለዛ በአዳም ሰዓትም ምንም የሚቀነስ የሚጨመር ነገር የለም። እግዚአብሔር ስላሴ ነው። ሶስት እንደሆኑ በምን አወቅ? እዚህ ጋር 2 ቢሆንስ 30,000 ቢሆኑስ? ከእኛ እንደ አንዱ ሆነ ነው የሚለው። ከሶስታችን አይል ከተባለ መጽሐፍ ቅዱስ እች ብቻ ያለችም ጥቅስ
ከሌሎች ጥቅስ ደግሞ አንድ እያደረግን ስናይ በመጨረሻው በክርስቶስ ኢየሱስ መገለጥ ደግሞ ስናየው በአብ በወልድ በመንፈስ ቅዱስ ስም የሚል ስላለ ልክ እንዴት መሰለህ? ለምሳሌ አሁን በእናንተ ለምሳሌ እንትኑ ሱራዎቻችሁ ለክል ሲጀምሩ ምዕራፎቹ ሲጀምሩ በማን ስም እያሉ ይጀምራሉ? ለምሳሌ በአላህ ስም እያለ ይጀምራል። እሺ ብስምላህ ማለት ነው አይደለም? እሺ ቢስሚላህ ወሙሐመድ ማለት ይችላል። ያው በአረብኛም እንደዛው መሰለኝ ጥቅሙ ልክ እንደገዙ ነው። ቢስሚላህ ወሙሐመድ ወይም በአላህና በመሐመድ ስም ብሎ መጀመሪያ እንደዚህ ማለት ትችላለህ አንተ። እንደዚህ ይባላል። ለምን? መሐመድ ፈጣሪ ስላልሆነ። አሁን እኛ መጽሐፍ ቅዱስ ላይ ደግሞ ስትመለከት በአብ ይልና በወልድ እና በመንፈስ ቅዱስ ስም ይላል። በአብ ብቻ አይደለም፣ በወልድ በመንፈስ ቅዱስም ስም ይላል። በአብ በወልድ በመንፈስ ቅዱስ ስም። ስለዛ እነዚህ ሶስቱን አካላት በአንድ ስሞች ሳይሆን ስም ብሎ በመግለጽ በአንድነት እንደዚህ ይጠራቸዋል። ስለዛ አዲስ ኪዳን ላይ ነው እሱ ያለው። አዎ ትክክል። መጽሐፍ ቅዱስ ደግሞ ዘፍጥረት ብቻ አይደለም፣ ብሉይ ኪዳን ብቻ አይደለም፣ አዲስ ኪዳንም ስለሆነ እንደዚህ እያጣመርክ ከአዲስ ኪዳንና በከብሉይ ኪዳን እያጣመርን ልክ እንደዚህ ነው የምናምነው። ስለዛ በዚህ በዘፍጥረት ላይ ግን ምን አለ? አዳም ከእኛ እንደ አንዱ ሆነ። ስለዛ አትሊስት አንድ አካል ብቻ እንዳልሆነ አውቀናል። ከአንድ አካል በላይ ነው። ስንት አካል ከአንድ በላይ ከተባለ ግን በሌሎች የመጽሐፍ ቅዱስ ክፍሎችን ደግሞ በመጠቀም ሶስት እንደሆነ እንደዚህ ማሳየት እንችላለን። ኮንሰፕቱ ገብቶኛል። ግን እኔ እያልኩ የነበረው አሁን ለምንድን ነው አዳምን ያመጣሁት እዚህ ጥያቄ ላይ ኢየሱስ ክርስቶስ ወደ ምድር ሳይመጣ ባለበት ዘመን ላይ ወልድ ይታወቅ ነበሩ የሚለውን ኮንሰፕት ለማወቅ እንጂ ኦልሬዲ አዲስ ኪዳን ላይ አሁን የሰጠኸኝ ጥቅሶች ይገኛሉ። ምክንያቱም ሙሴንም ሲያናገኝ አምላክ ለአብርሃም እንትን ሲለው እንደ አምላክነት እንጂ ወልድ ራሱን ስፔሲፊካሊ እንዲሁም አብ ለብቻው እንዲሁም መንፈስ ቅዱስ ሆኖ አልተገለጸላቸውም። ወይ ደግሞ እንደዛ ብሎ አላስተማሩ። በስም ደረጃ ማለት ነው ወልድ መንፈስ ቅዱስ ምናምን እየተባለ በስም ደረጃ ማለት ነው። ለምሳሌ የክርስቶስ ኢየሱስን ወልድ እየተባለ በስም ደረጃ ምክንያቱም እንደ ክርስትና አስተምሮት ኢየሱስ ክርስቶስ ወልድ የሚባለው ሳይወለድ በፊትም ወልድ ነው አይደል? ያልተወለደበት ጊዜ የለም። የማይወለድበት ጊዜ እኮ የለም። ከዘላለሙ የተወለደ ነው ጌታችን ኢየሱስ። ግን እንዳልከው አሁን ይሄ ወልድ በሚለው ስም ምናምን በስፋት የምናየው ኦፍኮርስ በሐዲስ ኪዳን ነው። አባ ጊዮርጊስ ዘጋስጫ አንድ የሚናገረው ነገር አለ። ምን ይላል? ከድንግል በተወለደ ጊዜ ከአብ የመወለድ ምስጢር ወይም ሃይማኖት ተገለጸልን ይላል። ከድንግል ማርያም ሲወለድ ያኔ በስፋት ብዙ ነገሮች ይተረኩልኝ ጀመረ። ስለ እግዚአብሔር በጣም ብዙ እኮ የምናውቀው ነገር የለም። በብሉይ ኪዳን እያለ እኮ ቬይልድ በሆነ መልኩ በተከለለ መልኩ ነው ስለ እግዚአብሔር ሰዎች የሚያውቁት። ከጸጋ የተራቆተ ሕዝብ ስለነበረ ስለ እግዚአብሔር የምናውቀው በስሱ ነው። ልጁ ኢየሱስ ክርስቶስ መጣና ግን ጭራሽ እግዚአብሔርን አይቶት ማንም የሚያውቅ የለም ብሎ ከተናገረ በኋላ ልጁን የተረከው ተባለ። ስለዛ ልጁ ከተረከው በልጁ በኩል የተገለጠ ነገር አለ። ራሱ ኢየሱስ ክርስቶስም እንደነገረን በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ከወልድ በቀር አብን የሚያውቀው ማንም የለም ይላል። ከወልድ በቀር አብን የሚያውቀው ማንም የለም። ከአብን በቀር ይቅርታ አይደለም ወይ መጀመሪያ የአብን የሚያሰው ከአብ በቀር ወልድን የሚያውቀው ማንም የለም። ከአብ በቀር ወልድን የሚያውቀው ማንም የለም። ከወልድም በቀር ወልድም ሊገልጥለት ከሚወደው በቀር አብን የሚያውቅ ማንም የለም። ስለዛ በባህሪው አብን የሚያውቀው ወልድ ነው እና ይህ የእግዚአብሔር ኃይል እና የእግዚአብሔር ጥበብ ተብሎ የተጠራው ጌታችን ኢየሱስ በመጀመሪያ የቆሮንቶስ መልእክት ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ኃይል እና የእግዚአብሔር ጥበብ ተብሎ የተጠራው ኢየሱስ እርሱ በደንብ አድርጎ ይተርክልናል ነው ስለ እግዚአብሔር። ስለዛ እንደ ወልድ እየተባለ እንደዚህ ባይጠራም ናቡከደነፆር አክቹዋሊ የሶስቱን እነዛን ህፃናት ከእሳት ያዳነውን አራተኛውን አካል ሳይ የአማልክት ልጅ ይመስላል የሚል ነገርን አስቀምጧል። እና እሱን ይዘው አንዳንዶች ወልድ ከሚለው ጋር የሚያገናኙ ይኖራሉ። ትልቁ ቁም ነገር ግን ምንድን ነው? እንደነዚህ አይነት ሚስጥሮች በደንብ እየተገለጡ የሚሄዱት በሐዲስ ኪዳን ነው። መጽሐፍ ቅዱስ ብሉይ ኪዳን ብቻ አይደለም። ቅዱስ ማን ነው አውግስትን ምን ብሎ ይናገራል? በጣም ብዙ ጊዜ ያልናት አንድ ኩታለች፣ በጣም ታዋቂ የሆነች አንድ ንግግር አለችው አውግስትን ኒው ቴስተመንት ኮንሲቭድ ኢን ኦልድ ቴስተመንት ይላል። አዲስ ኪዳን በብሉይ ኪዳን ውስጥ በጽንሰት ደረጃ የለም ሸፈን ከለል ብሎ ተቀመጠ። አዲስ ኪዳን በብሉይ ኪዳን ውስጥ አለ እኮ አዲስ ኪዳን ብሉይ ኪዳን ውስጥ አለ፣ ግን በደንብ አታየውም። ግልጽ ብሎ ሸፈንፈን ነገር ብሎ ነው።
ከዛ in the Old Testament revealed in the New Testament ይላል። ብሉይ ኪዳን ራሱ ደግሞ በአዲስ ኪዳን ውስጥ አለ፣ ግን ግልጥ ብሎ። አዲስ ኪዳን ማለት ብሉይ ኪዳን ተገልጦ ማለት ነው። ልክ ስትገልጠው ብሉይ ኪዳንን ውስጡ አዲስ ኪዳን ያለው። ስለዛ በአዲስ ኪዳን ብርሃን ነው ብሉይ ኪዳንን የምናየው ማለት ነው። በአዲስ ኪዳን ላይት ብርሃን ብሉይ ኪዳንን እያየን የወልድን ማንነት በደንብ እንረዳለን። የእግዚአብሔርን አባትነትንም የባህሪ አባትነት ለወልድ ያለውን ማለት ነው። እሱንም እንደዛ ያህል እንረዳለን ነው። ስለዛ ብሉይ ኪዳን ላይ ብቻ የሚንጠለጠል ነገር የለም። የእግዚአብሔር መልአክ ተብሎ የጌታ መልአክ ተብሎ የሚመጣባቸው ቦታዎችም አሉት። በእርግጥ ጌታችን ኢየሱስ እሱ በባህሉ መልአክ ሆኖ ሳይሆን የተላከ ከመሆኑ አንጻር የሚላክ ማለት ተልኮ ከመምጣቱ አንጻር መሰንጀር ከመሆኑ አንጻር ምንድነው አንጌሎስ ከመሆኑ አንጻር ማለት ነው። እንደዛ አለ። በስፋት ግን ይሄ ወልድ አብ ምናምን የሚለው ነገር በጣም በስፋት ያለው ኦፍኮርስ በአዲስ ኪዳን ፍጻሜውን አግኝቶ